የአዋሽ ባንክ ደንበኛ ስለሆናችሁ ብቻ ገንዘብ እንደሚያበድራችሁ ታውቃላችሁ? ሰላም አንትሽ ነኝ። ዛሬ ደግሞ ማሳያችሁ አዋሽ ባንክ ሞባይል መተግበሪያን ተጠቅማችሁ እንዴት ገንዘብ መበደር እንደምትችሉ ነው። አዋሽ ባንክ ሞባይል መተግበሪያን ከከፈታችሁ በኋላ እንደዚህ አይነት አማራጮችን ያሳያችኋል። ከነዛ አማራጮች ውስጥ ዲጂታል ሌንዲንግ የሚለውን አማራጭ ትነካላችሁ። እሱን ከነካችሁ በኋላ ሁለት አማራጮች አሉ፣ ሴቪንግ እና ሎን የሚል አማራጭ አለ። ሎንስ የሚለውን አማራጭ ትነካላችሁ። እሱን ከነካችሁ በኋላ የመጀመሪያው አማራጭ ላይ አዋሽ ለሁሉም የሚል አማራጭ አለው። እሱን ትነካላችሁ ማለት ነው። እሱን ከነካችሁ በኋላ አፕላይ ፎር ሎን የሚል አማራጭ አለ። ይሄም ብድር ለመጠየቅ ማለት ነው። አፕላይ የሚለውን ትነካላችሁ። እሱን ከነካችሁ በኋላ እዚህ ጋር እንደምታዩት ከአንድ በላይ አካውንት ካላችሁ አካውንት ያስመርጣችኋል። ከስር ደግሞ ምን ያህል ገንዘብ እንደሚያበድራችሁ ያሳያችኋል ማለት ነው። እኔ አካውንቴ አዲስ ስለሆነ የሚያበድረኝ ገንዘብ 300 ብር ነው። እንዴት መበደር እንደምችል እናያለን ማለት ነው። አንዱን አካውንት እመርጣለሁ። ከመረጥኩ በኋላ ለምን ያህል ጊዜ ገንዘቡን መበደር እንደምችል ያስመርጠኛል። እሱን እመርጣለሁ ማለት ነው። ለምሳሌ እኔ ለአንድ ወር መበደር ከፈለኩኝ ከአንድ ወር ውስጥ መመለስ ምችል ከሆነ አንድ ወር የሚል አማራጩን እነካለሁ ማለት ነው። እሱን ከነካው በኋላ በምን ያህል ጊዜ ውስጥ ወይም በምን ያህል ፍሪኩዌንሲ ውስጥ መመለስ እንዳለብኝ ያስመርጠኛል። ይሄ ማለት ገንዘቡን ለምሳሌ በየሳምንቱ መመለሱ ከሆነ ወይ ደግሞ በወር አንዴ ሙሉ ብሩን መመለሱ ከሆነ ትመርጣላችሁ ማለት ነው። እዚህ ጋር እንደምታዩት እኔ መንዝል የሚለውን አማራጭ እመርጣለሁ። ከዛ 300 ብር ነው የሚያበድረኝ፣ 300 ብር ብዬ ጽፋለሁ ማለት ነው። እሱን ከጻፍኩ በኋላ ተርም እና ኮንዲሽን አሉ። እዚህ ጋር እሱን ክሊክ ታደርጋላችሁ፣ ኮንቲኒው ትሉታላችሁ ማለት ነው። እሱን ከነካችሁ በኋላ ሰመሪውን ያሳያችኋል፣ ምን ያህል ገንዘብ እንደምትመልሱ ያሳያችኋል። እሱን ካነበባችሁ በኋላ ቀጥታ ገንዘቡን ያበድራችኋል ማለት ነው። እንደምታዩት ቶክን ቬሪፋይ ሰክሰስፉል ይላል። ብድሩን አበድሮኛል ማለት ነው። እንደምታዩት ሜሴጅም ገብቷል፣ አበድሮኛል ማለት ነው። ይሄው እዚህ ጋር እንደምታዩት አክቲቭ ብሎ 300 ብር ብድር እንደሰጠኝ ያሳይቶኛል ማለት ነው። እናንተ ሞክሩት። አመሰግናለሁ።